ሃይ ቴክ ፋሚሊ እንዴት ናችሁ? ሰላም ነው፣ እግዚአብሔር ይመስገን። ዛሬ እንግዲህ ያለ ፕሮግራሜ ነው በዚህ ቪዲዮ የመጣሁት። ምክንያቱም ከዚህ በፊት ስለሰራው ስለ ዩዳይሲቲ ኦንላይን ኮርሶች በተደጋጋሚ በዩቲዩብም በቴሌግራምም እንዲሁም በዳይሬክት ሜሴጅ በጣም ተደጋጋሚ ጥያቄዎች የመጡልኝ ስለሆነ እና ጉዳዩም ሲሪየስ ስለሆነና አስቸኳይ ስለሆነ ነው በዚህ ቪዲዮ የመጣሁት። ብዙዎቻችሁ ሬጅስተር ማድረግ አልቻልንም፣ ኤንሮል ማድረግ አልቻልንም፣ አሰስመንት ፈተናውን ቀጥታ ማግኘት አልቻልንም፣ እንዲሁም አንዳንዶቻችሁ ደግሞ ጭራሽ ፔጅ አይሰራልንም፣ ሰርተፊኬት እየሰጠን አይደለም፣ የመሳሰሉ ብዙ ጥያቄዎችን ያቀረባችሁልኝ ስለሆነ ለእሱ መልስ እንዲሁም ብዬ ነው ይህን ቪዲዮ የሰራሁት። እንደሚታወቀው ከዚህ በፊት ወይም ደግሞ አሁን በቅርቡ ስለ አርቲፊሻል ኢንተሊጀንስ ጥቅሞች የሚል በብዙ ፓርት የተከፋፈለ ቪዲዮ መስራት ጀምሬያለሁ። ፓርት 1 ለቅቄላችኋለሁ። ፓርት 2ን ለመልቀቅ እየሰራው ነው። ነገር ግን ይሄ አስቸኳይ ስለሆነ ነው በዚህ ቪዲዮ የመጣሁት። ስለዚህ አዲሱ የዩዳይሲቲ ኢትዮ ኮደርስ ግሎባል ቻፕተርስ በሚል መንገድ ነው የመጣው። እዚህ ላይ ቀጥታ ፈተናውን ተፈትነን ሰርቲፊኬት የምናገኝበትን ሁኔታ አመቻችቷል። ከዚህ በፊት በነበረው ትሬንድ ወይ ደግሞ ከዚህ በፊት በነበረው ኢትዮ ኮደርስ ኮርስ ላይ መጀመሪያ ኮርሶቹን ወስደን እያንዳንዱን ፔጅ ኔክስት ብለን ከጨረስን በኋላ ነበረ አሰስመንት ላይ የምንደርሰው። ከዛ እሱን ሲጨርስ ሰርተፊኬት ይሰጠናል። አሁን ግን ኮርሱን ሳንማር ቀጥታ አሰስመንቱን ተፈትነን ማለፍ የምንችል ከሆነ ሰርተፊኬቱን ይሰጠናል። ስለዚህ እሱ እንዴት እንደምናደርግ አሳያችኋለሁ ማለት ነው። ለዚህ ቻናል አዲስ የሆናችሁ ቤተሰቦች ካላችሁ ቻናሉን ሰብስክራይብ በማድረግ መቀላቀል ትችላላችሁ። በዚህ ቻናል ስለ አርቲፊሻል ኢንተለጀንስ እና ስለተለያዩ የስልክ እንዲሁም የኮምፒውተር ቴክኖሎጂ ነክ መረጃዎችን እንለዋወጣለን። ከዛም በተጨማሪ ስለ ሚዲያዎች ወይም ደግሞ ስለ ዩቲዩብ፣ ስለ ፌስቡክ፣ ስለ ቲክቶክ የመሳሰሉትን ስለ እነሱ አልጎሪዝም በስፋት እናወራለን። ስለዚህ ቻናሉን ሰብስክራይብ በማድረግ ጀምሩት። የቻናሉ ደግሞ የሁል ጊዜ ቤተሰቦች እንደተለመደው ቪዲዮን ላይክ በማድረግ ጀምሩት። አሁን ቀጥታ ወደ ቪዲዮ እንሄዳለን። እሺ፣ በመጀመሪያ ወደ ብሮዘራችን እንሄድና ኢትዮ ኮደርስ ብለን ሰርች እናደርጋለን። ከዛ መጀመሪያ የመጣውን ኢትዮጵያን ኮደር ኢኒሼቲቭስ የሚለውን ነካዋለን። ከዛ ወደዚህኛው ፔጅ ከገባልን በኋላ ጌት ስታርትድ እንለዋለን። ከዛ ዌልካም ቱ ዘ ኮርስስ ይለናል። ዝቅ ስናረጋቸው ኮርሶቹ አሉ። 4ቱም ኮርሶች አሉ። እኔ በአዲስ ኢሜል ኦልሬዲ በአንድ ኢሜል ሬጂስተር ስላደረኩኝ ነው። ከዛ ለአሁን ለምሳሌ አንድሮይድ የሚለውን አንዴ ኤንሮል እንለዋለን። የምትፈልጉትን ኮርስ ማድረግ ትችላላችሁ፣ ሁሉንም በየተራ። ከዛ አሁን አዲሱ እንትን ላይ በጣም እያስቸገረ ያለው አዶች ይበዛሉ፣ ቀጥታ ወደ ፔጅ አይወስድንም ምናምን እና አሁን እዚህ ጋር ለምሳሌ ዩር ፋይል ዳውንሎድ ኢዝ ሬዲ ብሎ ማየውን ነገር ነው ያመጣብን። ስለዚህ እንደዚህ አይነት ነገር ሲመጣ ኤክስ እያደረጉ እንደ አዲስ ነው የምንሞክረው። ብዙ አዶች ምናምን ተጨማምረውበታል። በጣም አስቸጋሪ ሆኗል ለማለፍ። ስለዚህ በትዕግስት የመጡትን አዶች ኤክስ እያደረግን እየወጣን እንደ አዲስ እየገባን ነው የምንሞክረው ማለት ነው። አሁን እዚህ ጋርም ለምሳሌ አድ ብሎከር ብሎ ያመጣል እንድናወርድ ምናምን ነገር አዶች ናቸው እነዚህ እንዳለ። ስለዚህ ስለማንፈልጋቸው እነዚህን ኤክስ እያደረግን እንደ አዲስ እንሞክራለን ማለት ነው። እዚህ ጋርም አሁንም እንደዚሁ ስለ ማይክሮሶፍት ኦፊስ እንደዚህ አውርዱ ምናምን ፍሪ ነው የሚለው። ስለዚህ እኛ የማንፈልጋቸውን ስለሆኑ እነዚህ እንዳለ በኤክስ እየዘጋን አንዱ ኮርስ እምቢ ካለን በጣም ተደጋጋሚ ሞክረን ሌላም ኮርስም እንደዚሁ እንሞክራለን። ምሳሌ ዳታ ሳይንስ የሚለውን ደግሞ እንሞክረው እስኪ። እሱም እንደምታዩት ማስታወቂያዎች እና ሌሎች ነገሮች አሉት፣ የማያስፈልጉ ነገሮች ማለት ነው። ስለዚህ እነሱን ያው በትዕግስት ነው የምናሳልፋቸው። ምክንያቱም ያው በነፃ የመጣ ነገር ስለሆነ ሁል ጊዜ መለማመጥ ግድ ይላል። እዚህ ጋር ራሱ አሁን ጥርጣሬ አለኝ ምናምን ሮቦት እንዳልኩ ቼክ አድርገን አይ መተው እንችላለን፣ ኤክስ እንላለን፣ ድጋሚ እንገባለን። ያው እዚህ ጋር ሳይን አፕ እያለ ነው ገባ። ከብዙ ሙከራ በኋላ እንደዚህ ይገባል። ስለዚህ እየታገሳችሁ የቀየራችሁ ኮርሱን ማለት ነው። ከዛ
ኦልሬዲ እንትን ካላችሁ ሳይን አፕ መጀመሪያ ሳይኒን ካረጋችሁ በሳይኒን ብላችሁ አላችሁ ኢሜይል እና ፓስወርድ ከዚህ በፊት በሰጣችሁ መግባት ትችላላችሁ። አዲስ ደግሞ ከሆነ የተመዘገባችሁ ያላችሁ ሳይን አፕ ትሉትና በኢሜይል ትሉታላችሁ። ወይም ደግሞ ኢሜይል ካላችሁ ኢሜይል ወይ ታስገቡለታላችሁ ወይም ደግሞ ሳይን አፕ ዊዝ ጉግል ትሉታላችሁ። እዚህ ስልካችሁ ላይ ባለው ጉግል አካውንት እንድትገቡ ማለት ነው ያስመርጣችኋል። ሳይን አፕ ትሉታላችሁ። ከዛ ስልካችሁ ላይ ያሉትን የኢሜይል ዝርዝር ያመጣላችኋል። ከዛ ባስገባችሁት ኢሜይል እኔ ቀጥታ ኢሜይል ነው ያስገባሁት። ባስገባችሁት ኢሜይል ምንድነው እሱ ኮንፊርም አድርጉ ብሎ በዛ ኢሜይል ላይ ይላክላችኋል ሜሴጅ። እሱን ከፍታችሁ ኮንፊርም ታደርጋላችሁ። ከዛ ኢሜይላችሁ ላይ ክሊክ ሂር የሚል ቬሪፋይ ለማድረጊያ ቴክስት ይመጣላችኋል። ቬሪፋይ ኢሜይል አድሬስ የሚል እሱን አንዴ ትነካላችሁ። ልክ እሱን ስትነኩት ወደ ከፈታችሁበት ፔጅ ይወስዳችሁና ወደ ቀጣይ ሂደት ያስቀጥላችኋል። የምትሞሉትን አንዳንድ ነገሮች ነው የሚያስመርጣችሁ። ከዛ ላይ ስማችሁን ትጽፋላችሁ። እኔ ለምሳሌ ሲሳይ በሚለው ልጻፍ። ሲሳይ ከዛ ከስር ሲሳይ ብሩክ ልበለው። ፓስወርድ እንድናስቀምጥ ይጠይቀናል እዛው ኢሜይል ላይ ማለት ነው። ለወደፊት ሳይን ኢን ስናደርግ የምናስገባው ፓስወርድ ማለት ነው። እዛ የነ ፓስወርድ ሰጠዋለሁ። ከዛ ስማችሁንና ፓስወርድ ሴት ካደረጋችሁ በኋላ ራሱ ወደ ፔጅ ይከታችኋል ማለት ነው። ከዛም በኋላ በስልካችሁ ፓስወርድ ሴት ካደረጋችሁ በኋላ ተመልሳችሁ ትመጡና ሳይን ኢን ብላችሁ ኢሜይልና ፓስወርድ ታስገባላችሁ ማለት ነው። ስለዚህ እዚህ ጋር እመጣና ኢሜይልን አስገባለሁ። ፓስወርድ ደግሞ ሴት ያደረጋችሁትን ፓስወርድ ታስገቡለታላችሁ። ከዛ ሳይን ኢን ትሉታላችሁ። ከዛ ወደዚህ ፔጅ ያስገባችኋል ማለት ነው። ዌልካም ይላችኋል። ዌልካም ብላችሁ በከፈታችሁት ስም ያመጣላችኋል። ዌልካም ሲሳይ ይለኛል። ከዛም በኋላ ዘቅ ስታደርጉት እዚህ ጋር ኦቨርቪው፣ ኢንሮልመንት እና ሰርቲፊኬት የሚላሉ ማለት ነው። ከዛ ኢንሮልመንት ላይ ስንገባ ኖርማል ለመመዝገብ ነው ኮርሱን ማለት ነው፣ ለመጀመር ማለት ነው። ስለዚህ ኢንሮል ላይ እንግባና መጀመሪያ ኢንሮል ላይ ስንገባ ብሮስ ካታሎግ ምረጥ ይለኛል። you haven't started። ስለዚህ ከካታሎጎች ውስጥ እዚች ካታሎግ ጋር የምትለው ጋር እንሄድና መማር የምንፈልገውን ነገር እንመርጣለን ማለት ነው። ልክ ካታሎግ የሚለውን ስንነካ እዚህ ጋር ኮርሶችን ያመጣቸዋል። መማር የምንችላቸውን ኮርሶች ማለት ነው። ስለዚህ ከነዚህ ውስጥ እኛ ፍሪ ስለሆነ የምንፈልገው እዚህ ጋር ስኪል ታይፕ ምናምን በሚል ያስመርጠናል። እንመርጥለታለን እዚህ ጋር። ከዛን አሁን በዚህ ሁኔታ መለየቱ ስለሚከብድ ሙሉ ለሙሉ እንወጣና እንደ አዲስ ወተን ኢትዮ ኮርስ ብለን እንገባለን። ከዛን በኋላ ወደታች እንወርድና ኮርሶች ያሉበት ጋር ኢንሮል አንዱን ነካው። ለምሳሌ አንድሮይድ ላይ እንሄድና ወይ ደግሞ ዳታ ሳይንስ ላይና ኢንሮል እንላለን። ከዛ ኢንሮል ስናደርግ ወደዚህ ፔጅ ይወስደናል። ከዛ ራሳችሁ ኮርሱን ያመጣዋል ማለት ነው። ግሎባል ቻፕተር ኢትዮጵያ ዳታ ፋንዳሜንታልስ የሚል ይመጣልናል። ከዛ ልክ እዚህ ጋር እንደዚህ ሲመጣልን አፕላይ ፎር አክሰስ እንላለን። አክሰሱ እንዲኖርን አፕላይ ያደረግን ማለት ነው። ከዛ እዚህ ጋር ኢንስትራክሽን እና ዌልካም and we are excited that you are
ኢንትረስትድ ኢን ቴኪንግ ፓርት ኢን 5 ሚሊዮን ምናምን ነገር ሊድ ባይ ኢትዮጵያን ገቨርንመንት ምናምን እና ከዛ በቃ ያለውን ነገር ይነግራችኋል። ከዛ ሎጊን አርጉ። ከዛ ቀጥሎ አይነት ነገር ነው። ስለዚህ ስታርት አፕሊኬሽን እንለዋለን። ከዛም በኋላ የምንሞላቸው አንዳንድ ጥያቄዎች ኬሽነሪዎች ይኖራሉ ስለ እኛ ማንነት። ስለዚህ የተወሰነ የራሳችን ማንነት እንሞላለታለን። የትውልድ ሀገር፣ የትውልድ አይደለም ዜግነት፣ ከዛ የትውልድ ቦታ፣ ከዛ እድሜያችንን፣ ከዛ ጾታችንን፣ ከዛ የትምህርት ደረጃችንን፣ ከዛ የተማርነውን የትምህርት ዘርፍ፣ ከዛ እዚህ ጋር ምንም ግዴታ አይደለም። ከዛ ምን ያህል የስራ ኤክስፒሪየንስ እንዳለን፣ የምንማረው ለምንድን ነው የሚለውን ለርን ኒው ስኪል በለው ደስ ያለን እነዚህን ነገሮች እንሞላለታለን። መረጃ ከየት ነው ያገኛችሁት? ከዛ መጨረሻ ላይ ኮንፊርም እናደርግና ኮንቲኒው እንለዋለን። እሺ እዚህ ጋር አፕሊኬሽን አክሴፕትድ ሆኖ ይላል። ከዛም በኋላ ስታርት ለርኒንግ ናው እንላለን። ከዛ ወደዚህ ይወስድናል። አሁን መማር መጀመር እንችላለን። ዩር አፕሊኬሽን ሃዝ ቢን አክሴፕትድ ይላል። ከዛም በኋላ ለርኒንግ ፕላን ፕሮግረስ የትምህርቱ 0 of 1 ገና መማር ስላልጀመርን 0 of 1 ይለናል። ይኸውና እዚህ ጋር ይሄን በመንካት መማር መጀመር እንችላለን። ልክ እንትን አድርገው ከጨረሱልን በኋላ ማለት ነው። ከዛ ግን እሱን መማር ከመጀመሪያ መማር ሳይጠበቅብን እዚህ ጋር ስታርት አሰስመንት ማለት እንችላለን። ልክ ስታርት አሰስመንት ነው ቀጥታ ወደ ፈተናው ይወስደናል ማለት ነው። ከዛ ፈተናዎችን ሰርተን ካለፍን ሰርቲፊኬት ይሰጠናል ማለት ነው። እዚህ ጋር እንሄድና ስታርት አሰስመንት እንላለን። ከዛ ያው እዚህ ጋር ሬዲ ቱ ጎ ይለናል። ዳታ ሳይንስ ፋንዳሜንታል ነው ይለናል። 20 ጥያቄዎች መልቲፕል ቾይስ አሉ ይላል። ካን ሜክ 999 ጊዜ መሞከር ትችላለህ። ብዙ ጊዜ መሞከር እንችላለን። በአንድ 345 ሰዓት ውስጥ ነው የሚለው። ማለፍ ካልቻለን ደጋግመን መሞከር እንችላለን። እሺ ከዛ ጉድ ላክ ይለናል። ስለዚህ ስታርት አሰስመንት እንለዋለን። ከዛ ጥያቄዎቹ ጀምራሉ ማለት ነው። ስለዚህ እነዚህን 20 ጥያቄዎች እንዳልኳችሁ ተምረን ከሆነ ቀጥታ እየሰራን ሳንማር ከሆነ ለሰርቲፊኬት ከሆነ ደግሞ አሁን ጊዜው የኤአይ ስለሆነ በኤአይ በመታገዝ ጥያቄዎችን መስራት። በኤአይ ለመስራት ደግሞ ልክ ጥያቄዎቹ ጋር እንደርሳለን። ጥያቄውን ፎቶ እናነሳና ከዛ ወደ ቻት ጂፒቲ ወይ ደግሞ ጄሚናይ በመሄድ ፎቶውን በመስጠት ሶልቭ አድርግልኝ እያልነው እያንዳንዱን መልስ እየመለስን እንሄዳለን ማለት ነው። ስለዚህ እያንዳንዱን እየመለስን እንሄዳለን። ለምሳሌ ይሄኛውን ያው ግዴታ 100% መሙላት ስለማይጠበቅባችሁ አሁን ጥያቄ በዛ አይነት ነገር ከመሰላችሁ ብላችሁ አንዱን ትምህርቱና ኔክስት ትሉታላችሁ። ከዛ ጥያቄው አነስ ያለ ሲሆን ወደ ኤአይ ቱል በመሄድ ሶልቭ ታደርጉታላችሁ ማለት ነው። እንደዚህ እያደረግን ሶልቭ ማድረግ እንችላለን። አሁን ይሄንን ለምሳሌ ሶልቭ ለማድረግ ምን አደርጋለሁ? ወደ ጄሚናይ ሄድና ፎቶ አነሳዋለሁ። ቀላሉ መንገድ ማለት ነው። ከዛ ፎቶ አነሳውና ሶልቭ አድርግልኝ እለዋለሁ። ሌላ ካጠገባችሁ በስልካችሁ ከሆነ የምትማሩት ሌላ አንድ ስልክ ቢኖራችሁ አሪፍ ነው። በሌላ ስልክ ጥያቄውን እያነሳችሁ ፎቶ በኤአይ እየመለሳችሁ እንትላላችሁ። አሁን ይሄ ለምሳሌ እዚህ ጋር በኮምፒውተር ነው እየሰራሁ ያለሁት። ከዛ ጥያቄውን ከፍተውና መልሱን በስልኬ እሰራለሁ። አሁን መልሱን አገኘሁት። ለምሳሌ እዚህ መልስ ይሄ ነው። ይሄን እሰራለሁ። ኔክስት እላለሁ። ከዛ ቀጣይ ጥያቄ ሲመጣ አሁንም ፎቶ አነሳለሁ። ይሄ ባይ ዘ ዌይ ቢቸግር ነው ወይም ደግሞ ጊዜ የሌለን ሰዎች ነው። በስትክክል ተምረን አውቀን ነው ራሳችንን ፈትነን ብናልፈው የተሻለ ነው። ግን አስቸኳይ የሆነባችሁ ሰዎች እንዲያረጋችሁ ሰርቲፋይ መሆን ትችላላችሁ ማለት ነው። ይሄም መልሱ አሁን የተሰጀስትስ ምናምን የሚለው ነው። ስለዚህ ይሄ ኔክስት እንለዋለሁ። ስለዚህ በዚህ መልክ ሙሉን ጥያቄ ልስራና እንገናኛለን። እንደዚህ እያደረግን እያንዳንዱን መልስ እንሰራለን።
ከዛ አሁን እዚህ ጋር መጨረሻዎቹን 19ኛ እና 20ኛ ጥያቄዎች ሰርተናል። 20ኛውን መልስ መልሰናል። ከዛ ፊኒሽ አሰስመንት እንላለን። ከዛ ውጤታችንን ያሳየናል። you score 90% ይላል። thank you for completing the assessment ይላል። congratulations you passed ይላል። you can now access your certificate from learning plan page ይላል። ከለርኒንግ ፕላን ፔጅ ሰርቲፊኬትን ማግኘት ትችላለህ እያለኝ ነው። ስለዚህ return to learning page እንላለን ሰርቲፊኬታችንን ለማግኘት ማለት ነው። ከዛ ወደዚህ ስንመለስ ያው congratulations you completed this learning plan on 5 May 2026 ይለናል። ስለዚህ ቪው ሰርቲፊኬት ማለት የሚጠበቀው ከኛ ቪው ሰርቲፊኬት እንለዋለን። ይሄው በአዲሱ ግሎባል ቻፕተር በሚለው ኢትዮጵያ ዳታ ሳይንስ ዳታ ፋንዳሜንታል የሚል ሰርቲፊኬት ያገኘው ማለት ነው። ይሄን ከፈለጋችሁ ስክሪንሻት አድርጋችሁ ክሮፕ አድርጋችሁ ፕሪንት ማድረግ ትችላላችሁ። ካስፈለገ ዳውንሎድ ብላችሁ በፒዲኤፍ መልኩ ዳውንሎድ ማድረግ ትችላላችሁ። ኮምፒውተራችሁ ከፕሪንተር ጋር የተገናኘ ከሆነም ደግሞ ዳይሬክት ፕሪንት ማድረግ ትችላላችሁ። ስለዚህ ይህንን ክሮፕ ያደረጋችሁ ወይም ፕሪንት አድርጋችሁ ለምትፈልጉት ፐርፐዝ መጠቀም ትችላላችሁ ማለት ነው። ሌሎቹንም ኮርሶች በእንደዚህ አይነት መንገድ በየተራ ኢንሮል እያደረጋችሁ እየተመዘገባችሁ መስራት ትችላላችሁ። ስለዚህ በአጠቃላይ ይህን ይመስላል። በዋነኛነት ማሰብ ያለባችሁ እዚህ ጋር ሪሰርች ታደርጉ ያስቸግራል። በተደጋጋሚ ሊወጣባችሁ ይችላል። ኔትወርክ ኤረር ሊል ይችላል። ብዙ ሰው እየሞከረ ሊሆን ስለሚችል ነው። እሱን በትዕግስት እንትን ማለት አለባችሁ። በተጨማሪ ብዙ ጊዜ ቀን ከምታደርጉት ሌሊት ላይ የተሻለ ይሰራል። እኔ ብዙ ጊዜ ሌሊት ላይ ነው የምሞክረው። የሚሰራውን በዛ ሰዓት ነው። ሌላው አዶች አሉ። ብዙ ጊዜ የሆነ ነገር ስትነኩ የተለያዩ አዶች ይመጣሉ። የማያስፈልጉ ሌሎች በግድ የሚመጡ አዶች ማለት ነው፣ በክፍያ የቀረቡ አዶች። ስለዚህ እነሱን ኤክስ በኤክስ እየወጣችሁ እንደ አዲስ ደጋግማችሁ በመሞከር መግባት ትችላላችሁ። እንዳጠቃላይ ይሄን ያለው ነገር። ስለዚህ ይሄን ይመስላል። ጥያቄ ካላችሁ ሀሳብ ካላችሁ ኮሜንት ላይ አሳውቁኝ። ሌላ ስትሰሩ የከበዳችሁ ነገር ካለ ብታሳውቁኝ አሁንም ልሰራላችሁ እችላለሁ፣ ወይ ቴሌግራም ላይ ማውራት እንችላለን። በቀጣይ ቪዲዮ እስከምንገናኝ ድረስ ቻው።